አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ከርማችኋል? እንደምን አላችሁ? እኔ ያለው አልሐምዱሊላህ። ዛሬ በሌላ ቪዲዮ መጥቻለሁ። አስፋልት ዳር ነው ያለሁትና መኪና ትንሽ ጩኸት፣ የመኪና ጩኸት፣ የሰው ጩኸት ምናምን ሊሰማችሁ ይችላል። ለጩኸቱ በጣም ይቅርታ እየጠየቅኩኝ ዛሬ ይኸው እንግዲህ ወደ አጣዬ የሚሄድ 89500 ብር የፈጀ የእቃ ዝርዝር እነግራችኋለሁ ማለት ነው። ማንኛውንም የምታዙትን እቃ ማዘዝ የምትፈልጉት እቃ ካለ በስልክ ቁጥሬ ከታች ጽፍላችኋለሁ፣ ማዘዝ ትችላላችሁ። አድራሻ የኬሚሴ ከተማ ቡልኬ ሰፈር የአከፋፋዮች ሰፈር ነው ማለት ነው። እና በውስጥም ለምታዋሩኝ የምትጠይቁኝ ሁሉንም የዋጋ ዝርዝር የምትጠይቁኝ እዚህ ላይ እነግራችኋለሁኝ። እያንዳንዷን የዋጋ ዝርዝር እያያችሁ እንትን ትላላችሁ ማለት ነው። እና ዛሬ ይሄንን የዋጋውን ዝርዝር እነግራችኋለሁ። ዛሬ ያደረስኩትን እቃ በርሜል አለ ውጭ ላይ ነው እና ነው ቦታ አልበቃኝም እዚህ ለማስቀመጥ እና ነው። በርሜሉ 400 ሊትር 3000 ብር ነው። እዚህ ጋር ያለች ሸልፍ አለች፣ የእቃ መደርደሪያ የእንትን የሽንኩርት ምናምን መደርደሪያ ሸልፍ ማለት ነው። እነዚህ 400 ብር ናቸው። እነዚህ ደግሞ የወጥ ማዕድን ናቸው። 3 ደረጃ ናቸው። 3500 ብር ማለት ነው። እዚህ ጋር ደግሞ ስንመጣ እዚህ ጋር ያሉት የጁስ መፍጫ፣ የሽንኩርት መፍጫ፣ የቅመማ ቅመም የተለያዩ ነገሮች መፍጫ አንድ ላይ የያዘ ነው። 6500 ብር ከተነጣዩ አንድ ላይ እንትን የሚለው ይሻላችኋል በሚል ነው ይሻላታል በሚል ነው ያደረኩት ማለት ነው። እዚህ ጋር ስንመጣ ደግሞ 550 ብር ናት እቺ ፈርሜሎ ማለት ነው። ፈርሜሎ 550 ብር ናት። ትልቅ ብረት ድስት የሚጥሉ የዶሮ ምናምን ለመስሪያ የሚሆን ነው ማለት ነው። አብዛኛው ሰው አሁን የሚፈለገው ይሄ ነው ትልቁ ማለት ነው። እዚህ ጋር ስንመጣ ደግሞ 12 ፍሬ በ150 ብር 1800 ብር አለ። የማካይ ሳህን ናቸው ማለት ነው የቁርጥ። እዚህ ጋር ደግሞ ፈርሜሎ አለ። እዚህ ጋር ይሄው ረከቦት እንደምታዩት ይሄ ወርቃማ ረከቦት አብዛኞቻችሁ ታውቁታላችሁ። ሰርቪስ አለው እንትን ጋቻ አላቸው፣ ማጨሻ አላቸው፣ የጀበና ማስቀመጫ አላቸው፣ ሁሉም አላቸው አንድ ላይ ሆኖ ከዚህ ጋር ማሽን እንዲሆን ብዬ ነው ያደረኩት። እነዚህ ደግሞ 3700 ብር ናት ማለት ነው እቺ እንትኗ። እዚህ ጋር ስንመጣ ደግሞ ይሄ ሰርቪስ አረብ ሀገር አብዛኞቻችሁ ታውቁታላችሁ። ለሻይ፣ ለጋህዋ፣ ለሐሊብ ለተለያዩ ነገሮች ማቅረቢያ ይሆናል። እነዚህ ደግሞ 4000 ብር ናቸው ማለት ነው። እዚህ ጋር ስንመጣ የጥበብ ስኒ አለ። የጥበብ ስኒው እነዚህ 5600 ብር ናቸው። 12 ስኒ ናቸው። የጀበናው እንደምታዩት ነው። ሁሉም ነገር የተሟላ ነው ያለው ውስጡ ማለት ነው። እዚህ ጋር ስንመጣ እቺ የአበባ ሳህን አለች 2200 ብር ናት ማለት ነው። እዚህ ጋር ደግሞ ይሄንን የምታዩትን ደረጃ ይሄንን ባለ 6 ነው። መጥበሻ አላቸው ከላይ ወጥ እንትን አላቸው። እነዚህ 8500 ናቸው። 7 ደረጃ ናቸው ማለት ነው። እቺ ደግሞ እዚች ጋር ስንመጣ ቦይለር ናት 2.5። እነዚህ ደግሞ 2300 ብር ናት። እዚህ ጋር ደግሞ በሌላ ብረት ድስት አንድ ብረት ድስት አድርጌላታለሁ ባለ 4 ማለት ነው። ሞገስ ይባላል። እነዚህ ደግሞ 3500 ናቸው ማለት ነው። ወደዚህ ስንመጣ እዚህ ጋር ስንመጣ ደግሞ እብሪቅ አሉ። እነዚህ በትንሿና በትልቁ ነው ያረኩላት 1500 ብር ማለት ነው። እዚህ ጋር ደግሞ አንድ ደርዘን እንትን አላት የሻይ ቡሽ አላት 1100 ብር ማለት ነው። እዚህ ጋር ስንመጣ ደግሞ ይሄ እዚህ ጋር የምታዩት የኮምፕሌት ማለት ነው የውሃ ብርጭቆ ከነጆኩ ማለት ነው። እነዚህ 2700 ብር ናቸው። እዚህ ጋር ስንመጣ ተንጠልጣይ የወተት እቃ አለን ማለት ነው። እንደዚህ የሚያማምሩ ናቸው። ሌላም በሌላም አሉ። እሷ የመረጠችው ይችን ስለሆነ ነው። እቺ ደግሞ 2900 ብር ናት። እዚህ ጋር ስንመጣ ደግሞ ይሄ ፌርሙስ 2 ነው። አንዱን ላሳያችሁ ብዬ ነው። 2 ነው። አንዱ አለ በካርቶን ውስጥ አድርጌ ነው ለማሳያ ብዬ ነው እዚህ ጋር ያደረኩት። ይሄ ፌርሙስ ትልቁ ነው። ከላይ እንትን በሚደረገው መክፈት ምናምን አያስፈልገንም። ጠቅ ማድረግ ብቻ ነው ስንቀዳም የሚያስፈልገው። ይሄ ደግሞ 2200 ብር ነው ማለት ነው። እዚህ ጋር ስንመጣ የልብ ቅርጽ ስኒ አለ 1 ደርዘን ናት። እነዚህ ደግሞ 1800 ብር ማለት ነው። ከዛ ከታች ደግሞ ይሄን የምታዩትን ይሄን የመሰለ የፔርሙስ ሳህን አለው ባለ 4 ነው 6500 ብር ማለት ነው። እዚህ ጋር ደግሞ የምታዩት ይሄ ብረት ድስት ባለ 5ቱ ማንኮክ ብረት ድስት ነው። እነዚህ ማንኮክ ብረት ድስቶች ደግሞ 15500 ብር አሁን ጨምረዋል። 15500 ብር ናቸው ማለት ነው። ሌሎችም እቃሉ እና የዛሬውን እንትኖች እዚህ ጋር ደግሞ አንድ ሳቺ ስቶቭ አለ። እዚህ ጋር ሳቺ ስቶቭ እንደምታዩት በትንሿ ነው 2900 ብር ነው ማለት ነው። ጨምረዋል፣ እቃው ሁሉ ጨምሯል። እነዚህ ደግሞ ጥቃቅንና አነስተኛ ናቸው። እነዚህ ማንካዎች
እነዚህ በ250 ሂሳብ ናቸው። እነዚህ 6ቱ ናቸው። እዚህ ጋር ደግሞ ትናንሾቹ ማንካ አንድ ደርዘን አለ 150 300። ይሄ ደግሞ ኪሎ አለ 750 ጭልፍ አሉ 3 ጭልፍ አለ 750። ኳሊቲ ደግሞ 250 500 ብር ማለት ነው። እዚህ ጋር ደግሞ የእንጀራ እንትን አለች ማለት ነው። የእንጀራ ማቅረቢያ ሳህን አለች። እቺ ደግሞ 400 ብር ማለት ነው። እና የዛሬው ቪዲዮ ይሄን መስል ነበር። ማዘዝ የምትፈልጉ ከታች ቁጥሬን አስቀምጥላችኋለሁ። ማንኛውንም እቃ የትም ቦታ ይሁን እናደርስላችኋለን። እናንተ የሚጠበቅባችሁ ማዘዝ ብቻ ነው። የዛሬው ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ ደግሞ እስክንገናኝ ሰላም ሁኑ። ባላችሁበት ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።